አንድ ንጉስ ዕውቀት የሚሰጣቸው ጠቢብ ሰው ፈለጉና እኚህ ንጉስ በአገሪቷ ካሉ ጠቢባኖች ውስጥ አንድን ሚስጥር ቀሪው ዘመኔን በዕውቀትና በማስተዋል እንድኖር የሚረዳኝን ጠቢብ አንድ ምክር እንዲሰጠኝ ይፈልጋለሁ ብለው መልእክት ተናገሩ። በቃ በዛ ከተማ በሙሉ ይሄ ነገር ተሰራጨና ጠቢብ መፈለግ ጀመረ። በጣም የሚያውቅ አዋቂ ሰው ሲፈለግ አንድ አዋቂ ሰው በጣም የከበረ አዋቂ ሰው ተገኘና ያ ሰው ወደ እሳቸው ወደ ንጉሱ ዘንድ መጣ እና ንጉሱም በቃ ቀሪው ዘመኔን በጥበብና በዕውቀት መኖር እፈልጋለሁ፣ አንድ ሚስጥር ንገረኝ፣ አንድ ዕውቀት አሳውቀኝ አሉት። እና ጠቢቡም ሰው እሺ የኔ ጌታ ሌላ ጊዜ ከ3 ቀን በኋላ ተመልሼ መጥቼ ያን ሚስጥር ነግሮታለሁ ብሏቸው ይሄዳል። ከ3ኛው ቀን በኋላ ያ ጠቢብ ሲመጣ አንድ የጣት ቀለበት በድንጋይ እጅግ ባማረ ድንጋይ የተሰራ የጣት ቀለበት ይዞላቸው መጣና እዛ ላይ ተጽፏል ጽሑፍ እና ጽሑፉም ይላል this too shall pass ይላል። ይህ አሁን ያለንበት ነገር ያልፋል።